ሰላም ሰላም ውድ ሃፒ ሚዲያ ቤተሰቦች እንዴት ሰነበታችሁልኝ? ዛሬ በፓርት 5 ቪዲዮ ተገናኝተናል ማለት ነው። በፓርት 4 ቪዲዮ እንዳሳየኋችሁ ከፖፕ ላይቭ ወደ ዳሽን ባንክ ወይም ወደ ባንክ አወጣጥ ገንዘባችንን ዊዝድሮ አደራረግ አሳይቻችኋለሁ ማለት ነው። ከዚህ በታችም ከቪዲዮዎች አሉ ፓርት 4፣ ፓርት 3፣ ፓርት 2፣ ፓርት 1። ያው ይህን ፕላትፎርም ያልጀመራችሁ ካላችሁ ደግሞ በፓርት 2 በዚህ ቪዲዮ መጀመር ትችላላችሁ ማለት ነው። ሙሉ አፑን እያስረዳኋችሁ እቀጥላለሁ ማለት ነው። ዛሬ የማሳያችሁ በፖፕ ላይቭ እንዴት ገንዘብ በኢንቫይት እናገኛለን ወይም በኢንቫይት ሙሉ አደራረግና የኢንቫይቶችን ኢንቫይት በማድረግ ሩሉን በደንብ እንዴት ገንዘብ እንደምታገኙ ኮይን እና ፖይንት ይሰጣል እንዴት እንደምታገኙት እሱን አሳያችኋለሁ ማለት ነው። ለዚህ ቻናል አዳዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ በደንብ ያስተምራችኋል፣ በደንብ ያስረዳችኋል። ይሄ ቪዲዮ በደንብ ስለ ኢንቪቴሽን ያደራረጉ ህጉም በደንብ ያስረዳችኋል ማለት ነው። ዋትስአፕ ያስፈልጋችኋል፣ ያው ሁላችንም ዋትስአፕ ያስፈልጋችኋል ማለት ነው። ፖፕን የምትጠቀሙ በሙሉ በኢንቪቴሽን ሀሪፉ እሱ ነው። ሊንክ ስትልኩ የሚጠቅማችሁ እሱ ነው። ሶ ቀጥታ ወደ ቪዲዮ እና ፖይንት በኢንቫይት እንዴት አድርገን እንሰራለን ወይም ደግሞ እንሰበስባለን እና ኢንቫይት እንዴት እናደርጋለን የሚለውን ነው የማሳያችሁ። ሶ እንጀምራለን ማለት ነው። እዚህ ጋር እኔ አሁን እዚህ ጋር 25000 ፖይንት አለኝ። እዚህ ጋር ደግሞ 51000 ኮይን አለኝ ማለት ነው። ሶ እዚህ ጋር አሁን ፖይንት የሚለውን ስነካው ወደ ውስጥ ያስገባናል ማለት ነው። 20 ምናምን ሺህ ፖይንት ማለት $2 ነው። $2.5 አካባቢ ዶላር አለኝ። እዚህ ጋር ዊዝድሮ ናው የሚለውን ስነካው ተመልከቱት። ያው እዚህ ጋር $2.5 አለኝ ማለት ነው። ሶ እዚህ ጋር ንግድ ባንክ ዳሽን ባንክ አለ። ከዛ እስኪ እንዴት እንደምንሰራ ላሳያችሁ፣ እንዴት ኢንቫይት እንደምናደርግ። እዚች ጋር ኢንቫይት የምትላለች፣ ኢንቫይት የምትለውን አንድ ጊዜ እንነካታለን። ኦኬ እዚህ ጋር እንግዲህ ስንገባ ያው ካን አርን አፕ ቱ $16.8 በሰሟን ነው። ሶሪ እዚህ ጋር ይታያችሁ ከሆነ ሰሟን ነው ይላል፣ ስለሸፈንኩት ነው። መጀመሪያ ጋር ኢንቫይት ሰሟን የሆነ ሰው በመጋበዝ $16.8 ማግኘት እንችላለን ማለት ነው። ያው እዚህ ጋር አሁን እኔ የጋበዝኩትን ሰው ላሳያችሁ። እዚህ ጋር 92 ሰው እስካሁን በኢንቪቴሽን በትክክል ቆጥሮ ሊገብተዋል ማለት ነው። እዚህ ጋር ደግሞ 810,000 ምንድን ናቸው እነዚህ የሰበሰብኩት ወይም ደግሞ እስካሁን የሰራሁት በኢንቫይት $81 ሰርቻለሁ ማለት ነው። እዚህ ጋር አሁን ሪሲቭ የምትለው ይቺ ወይም እዚህ ጋር 200,000 ፖይንት የሚለው $20 ነው። እዚህ ጋር አለኝ። አሁን እሱን ሪሲቭ እናንተ ፊት እለዋለሁ። እዛ ጋር ሂዶ ይደምረዋል ማለት ነው። እዛ ጋር $2.5 አለኝ፣ እዚህ $20 ማለት ነው። ሪሲቭ ስል ላሳያችሁ። ኦኬ ሪሲቭ ሰክሰስፉል። እዚህ ጋር ያው ኮንፊርም ብሎ መጣ፣ ይታያችኋል። እዚች ጋር እቺን ኮንፊርም አንድ ጊዜ ይልለታለሁ። በቃ ያው አጠቃላይ 1,010,000 ፖይንት $101 በዚህ እንኳን በኢንቫይት ሰርቻለሁ ማለት ነው። እዚህ ጋር አሁን አሉ። እዚህ ጋር አሁን እኔ ኢንቫይት ያደረኳቸው ልጆች ናቸው እነዚህ ሁላ ማለት ነው። ምሳሌ አሁን ከሷ $2 አግኝቻለሁ፣ ከዚች $1 አግኝቻለሁ። እነዚህ ገና ያው እዚህ ጋር ደግሞ የፊት አሻራም ያልሰጣለ። የፊት አሻራ ማለት ይቺ ነች። እሺ ይቺ የልብ ቅርጽ ምልክቷ በሰማያዊ እሷ የፊት አሻራ ናት። ሶ እንዴት አድርገን ጋብዘናቸው ገንዘብ እናገኛለን? ሩሉስ ምንድነው ወይም ህጉ ምንድነው የሚለውን አሳያችኋለሁ። እዚህ ጋር ደግሞ ላሳያችሁ። ኢንቫይት ፍሬንድ ይላል ይሄ። እዚህ ጋር ደግሞ ይሄ ማለት ነው። እሱን ስነካው ወደ ውስጥ ያስገባኛል። ወደ ውስጥ ካስገባኝ በኋላ ላይ እዚህ ጋር አሁን እዚህም ደግሞ ተቀብዬ ያሳያችኋለሁ ማለት ነው። ይሄ ደግሞ ምንድነው ይለያያል። እሺ የምታገኙበት ሩሉ ምናምን ይለያያል። እዚህ ጋር አሁን 21,000 ኮይን አለኝ፣ 21,100። እዚህ ጋር ሪሲቭ የምትለው እንደ ቅድሙ በርታለች ማለት ነው። ሶ እዚህ ጋር 19,700 በኢንቫይት እስካሁን ወስጃለሁ። ይሄ እዚህ ጋር 21,000 የሚለው ገና ያልወሰድኩት ነው ማለት ነው። እና እዚህ ጋር አሁን ሩል አለው። ይሄ ሩል አለው። ወደ ታች ላድርግና አላሳያችሁ። የሆነ ሰው ስታስገቡት ሬጂስተር ስላደረገ በእናንተ አይዲ ወይም በእናንተ ሊንክ እዚህ ጋር ይቻት 200 ኮይን ይሰጠናል ማለት ነው። እሱ ደግሞ የመጀመሪያ ቀን ገብቶ አንድ ጊዜ ትሬዠር ቦክስ ሲወስድ 500 ኮይን ለኛ ይሰጠናል። እንደዚህ እያደረገ ይሄው ለ7 ቀን እሱ በሚወስድበት ታይም ላይ
ለ7 ቀን ይሰጠናል ማለት ነው። እዚህ ጋር ይቻቸው እሺ እነዚህን 500 እያደረገ ይሰጠናል በአንድ ሰው ማለት ነው። እነዚህን እናገኛለን ከምን ከኢንቫይት እዚህ ጋር አሁን ቀደም ያሳይቻችኋለሁ። እኔ ጋር ስንት አለ ኮይን ብያችኋለሁ። 50 ሺህ ፖይንት 50 ሺህ ኮይን አለ። 25 ሺህ ፖይንት አለ። እዚህ ጋር አሁን ስደምርለት ይችን አሁን ሪሲቭ የምትለውን ስነካት ቀጥታ እዛ ጋር ሂዶ 21100 ይደምርልኛል ማለት ነው። በደንብ አሳያችኋለሁ። ሪሲቭ አልኩት። ይሄው ያው ሰክሰስፉል ኮንፊርም አልኩለት። ይሄው አሁን ቀደም 19000 ምናምን የነበረው በኢንቫይት እስካሁን ስንት አግኝቻለሁ ማለት ነው። 40800 ኮይን በኢንቪቴሽን አግኝቻለሁ። እዚህ ጋር ደግሞ 21100 ኮይን ዛሬ ቱዴይስ ሪዋርድ ነው። ይሄ ቱዴይስ ሪዋርድ ያው አሁን ስለሆነ ሪሲቭ ያልኩት ማለት ነው። እንዴት አድርገን እንጋብዛለን የሚለውን ላሳያችሁ። አንድ ጊዜ ባክ ብዬ ተመልሻለሁ። እዚች ጋር ኢንቫይት ናው የምትላለች ይችን አንድ ጊዜ እንነካታለን። እዚህም ጋር ከሌለ ደግሞ ወደ ታች ዝቅ ስታደርጉት እዚህ ጋር ኢንቫይት ናው የሚለውን ታገኙታላችሁ ማለት ነው። ያው ነው፣ ችግር የለውም። ይሄው ኢንቫይት ናው የሚለውን እነካዋለሁ። ከዛ እዚህ ጋር እነዚህ ሊንክ ናቸው። እሺ እነዚህ ይሄ ሊንክ ነው፣ ይሄ ሊንክ ነው። እነዚህ ቴምፕሌቶቹ ማለት ነው። እዚህ ጋር ሼር የምትለውን ይችን የፈለጋችሁትን ከነዚህ ከአምስቱ ትመርጡና የፈለጋችሁትን ሊንክ ትመርጡታላችሁ የፈለጋችሁትን። ከዛ ሼር የምትለውን አንድ ጊዜ ስትነኩት እንደዚህ ያመጣላችኋል። እዚች ጋር ኮፒ ሊንክ ስታደርጓት ይችን ኮፒ ሊንክ የምትለውን ስትነኳት ኮፒ ዳላ ይታያችኋል ማለት ነው። ከዛ ምን ታደርጋላችሁ? ባክ ትሉና ምሳሌ እኔ አሁን ለሆነ ሰው ዋትስአፕ ላይ ያው ሊንክ ስትልጉ ግን በዋትስአፕ ላኩሽ። ዋትስአፕ ያው አስፈላጊ ነው ማለት ነው ሊንክ እንዲቆጥርላችሁ። እሺ ከዛ ወደ ዋትስአፕ ላይ ሂጂ ፔስት አደርገዋለሁ ማለት ነው። ያው እንደምታዩት እዚህ ጋር ፔስት ላደርገው ነው። ከዛ ይሄ ፔስት የሚል መጣ። እንደዚህ አድርጌ እዚህ ጋር ሼር አደርግለታለሁ ማለት ነው። እሱ ይሄንን ሊንክ ተጭኖ ገብቶ አፑን ካወረደ በኋላ ሬጂስተር ሲያደርግ 200 ኮይን ይሰጣችኋል። ገብታ ሴትም ከሆነች ደግሞ የሴቲቱን ሩል ወይም ደግሞ ህጉን ላሳያችሁ ማለት ነው። ወደ ህጉ ጋር እንገባለን። ህጉን እናያለን ማለት ነው። ኦኬ ወደዛው ኢንቫይት ማድረጊያችንን እንመለሳለን። ያው ፖይንት እና ኮይን እንግዲህ የምናገኝበት ወይ ይለያያል ማለት ነው። ፖይንት የምናገኘው ከሴቶች ነው። ሴቶች ስትጋብዙ ነው ዶላር እዚህ ጋር ያው እኔ ጋር አሁን ቀደም እዚህ ጋር ሪሲቭ እንዳልኩት እዚህ ቦታ ላይ እንደዚህ አይነት የምትሰሩት እንደዚህ አይነት 1 ሚሊዮን አሁን ይሄ ፖይንት ይታያችኋል። ይሄንን እኔ የሰራሁት አሁን ከሴቶች ነው። ሴቶችን ኢንቫይት በማድረግ ነው ያገኘሁት። እዚች ጋር ሮሏን እናገኛታለን። ይቻት እዚች ጋር ሮሏን ማግኘት ትችላላችሁ። ይቺ የጥያቄ ምልክት የምትመስለውን ስትነኳት ሩሉን ታመጣልናለች ማለት ነው። ይቺን አንድ ባንድ እናያለን። እዚህ ጋር አሁን የምናገኝበት መንስኤ ይሄ ፕላትፎርም ሴቲቱ ጆይን ስላደረገች የምታገኙት 200 ኮይን ነው ብያችኋለሁ። እዚች ጋር ግን ይሄንን ደግሞ ለማግኘት ደግሞ እነዚህ አሁን የተዘረዘሩ ዶላሮች ናቸው። እነዚህን ለማግኘት የመጀመሪያ ጊዜ እሷ ስትገባ ኒው ካመር ሪዋርድ $7 ይሰጣታል። እሷ በቀን 2 ሰዓት ላይቭ ስትሪም ስታደርግ ለእናንተ እዚህ ጋር ኢንቫይትድ 1 ሃወር የ1 ሃወር በ7 ቀን 1 ሰዓት ስለሰራች እዚህ ጋር 10,000 ፖይንት $1 ይሰጣችኋል ማለት ነው። 3 ሰዓት ሲሞላት አሁንም እሷ እየሰራች በሁለተኛው ቀን እዚህ ጋር እናንተም 10,000 ፖይንት ይሰጣችኋል። አሁንም እዚህ ጋር ደግሞ 5 ሰዓት ሲሞላት እዚህ ጋር ለእናንተ አሁንም 10,000 ይሰጣችኋል ማለት ነው። ያ ማለት $3 ወሰዳችሁ ማለት ነው። እዚህ ጋር ደግሞ አሁንም 8 ሰዓት ሲሞላት ለእናንተ አሁንም እዚህ ጋር $1 ይሰጣችኋል ማለት ነው። እዚህ ጋር ደግሞ 12 ሰዓት ሲሞላት እየሰራች በቀን 2 ሰዓት እያደረገች እዚህ ለእናንተ $2 ይሄ እስከዚህ ያለው በሙሉ $6 ሰራችሁ ማለት ነው። $6 እሷ ደግሞ በኢንቪቴሽንም ሆነ በላይቭ ስትሪም አድርጋ በጊፍትም ሆነ 1000 ፖይንት ወይም $0.1 እንደሰራች እሷ ለእናንተ 1000 ፖይንት ይጨምርላችኋል። እዚህ ጋር ደግሞ ግማሽ ዶላር 0.5 ወይም 5000 ፖይንት እንደደረሰች እዚህ ጋር ባለው ማለት ነው። በ30 ቀን ውስጥ ነው ይሄ እዚህ ጋር 2000 ፖይንት ይጨምርላችኋል ማለት ነው። እዚህ ጋር ደግሞ አሁን $1 በ30 ቀን ውስጥ ስትሰራ ለእናንተ 5000 ፖይንት ይሰጣችኋል ማለት ነው። ወደ ታች ዝቅ አድርጌ ላሳያችሁ። ያው እዚህ $1 የሚለው ጋር ደርሰናል። ይሄንን ከዚህ በላይ ወደ ላይ ያለውን አይተናል ማለት ነው። እዚህ ጋር ደግሞ አሁንም $5 ሲሞላት $5 ስትሰራ በ30 ቀን ውስጥ ለእናንተ
1 ዶላር ይሰጣችኋል። አሁንም ደግሞ እዚህ ጋር 10 ዶላር ከሰራች ደግሞ በኢንቪቴሽንም ሆነ በምንም ይሁን በጊፍትም በ30 ቀን ውስጥ 10 ዶላር ከሞላ ለእናንተ አሁንም 10 ዶላር 1 ዶላር ይጨምርላችኋል። እዚህ ጋር ደግሞ 20 ዶላር ከሰራች በ30 ቀን ለእናንተ አሁንም 1 ዶላር ይጨምርላችኋል። በ30 ቀን አጠቃላይ 50 ዶላር ከሰራች ለእናንተ 2 ዶላር ይጨምርላችኋል። እዚህ ጋር ደግሞ ለእናንተ እሷ 100 ዶላር በ30 ቀን ውስጥ ከሰራች ለእናንተ 2 ዶላር። እዚህ ጋር ደግሞ አሁንም በ30 ቀን 200 ዶላር ከሰራች 3 ዶላር ያ ማለት እስኪ እዚህ ጋር 3 ዶላር 5 7 8 9 10 ዶላር 10 ከዚህ በላይ እዚህ ጋር ያሉት እነዚህም እሷ ስታገኝ ነው የሚሰጧችሁ። ያ ማለት 10.8 ዶላሩን የምታገኙት እሷ ስትሰራ ነው ማለት ነው። እሷ በ30 ቀን ውስጥ አጠቃላይ ስታገኙ እሷ በ30 ቀን ውስጥ 200 ዶላር ስትሰራ ለእናንተ ይሄን ምን ያደርጋል 16.8 ዶላር ሙሉ አጠቃላይ እዚህ ጋር ያለውን እዚህ ጋር 16.8 ዶላር ያለውን ይሄንን ይሰጣችኋል ማለት ነው። ሩሉ ይሄ ነው ሩሉ። ያ ማለት እሷ ስለገባች የምታገኙት 200 ኮይን ነው። ነገር ግን ላይቭ ስትሪም ከሰራች እናንተ ያንን ታገኛላችሁ ማለት ነው። ሶ ኢንቪቴሽን አደራረግ ይሄንን ይመስላል። በኢንቫይት የምናገኘው ኢንካም ሩሉ በዚህ ሁኔታ ነው ማለት ነው። ሶ ያልገባችሁ ነገር ካለ በቀጣይ ቪዲዮ ደግሞ በደንብ ሞር አብራራላችኋለሁ። ለጊዜው ይሄ በጣም ሀሪፍ ቪዲዮ ይመስለኛል። ሶ እዛ ጋር አሁን በኢንቪቴሽን ውጭ ላይ ቅድም 2 ዶላር እና 50,000 ኮይን ነበር ሶሪ ያለን እና እሱን እንይ እስኪ ቼክ እናድርገው። እዚህ ጋር እንደምታዩት እንግዲህ ቅድም 50,000 የነበረው ኮይን ወደ 72976 አድርጓል። እዚህ ጋር ደግሞ 25,000 የነበረው 225477 ፖይንት ሆኗል ማለት ነው። እስኪ ወደ ውስጥ እንግባ። ፖይንት ውስጥ ፖይንት የምንለውን ስንነካ ቀጥታ እንደዚህ ያመጣልናል። ዊዝድሮ ነው ስለው ልክ እንደዚህ ቅድም 22 ዶላር የነበረው 2 ዶላር የነበረው እቺ ነበረች። አሁን አጠቃላይ 22.54 ዶላር ገብቷል ማለት ነው። እዚህ ጋር ያው በ166 ብር ነው። ዝቅተኛው 10 ዶላር ነው። ዊዝድሮ አደራረግም ቪዲዮ በቀጣይ እሰራላችኋለሁ ማለት ነው። ይመቻችሁ ፋሚሊ።